የታሰበው ምንድነው? ጎንደርን መነጠል፣ ጎንደርን ከሌላው ከጎጃሙ መነጠል። የጎጃም ልጆች ናቸው ጎንደር ሄደው የሞቱት። እና አበበን አስታውሱ። ወልቃይት ብረሳሽ ቀኜ ትርሳኝ ብሎ በባህር ዳር ጎዳና ላይ በወያኔ ስናይፐር ጭንቅላቱን ፈርሶ የሞተው ወንድም አቤ አርቲስቶችንም ዘማሪያንንም ጎንደር ላይ ተቀብሎ ጎጃም ላይ ተቀብሎ ያስተናግድ የባህር ዳር ልጆች አሉ እንዴ? የጎጃም ልጆች አሉ እንዴ? ስንቱ አይደለ እንዴ ሄዶ የሞተው? አንድ አማራ በሚለው ብሂል ካሸነፉ በኋላ ከተሸነፈና እንትን ካለ በኋላ ነው የሰሊጡ ጉዳይ እኛም ብቻ ነው ወሎ ዞርበል፣ ጎጃም ዞርበል፣ ጎንደር ዞር የተባለው ሰሊጡ ከመጣ በኋላ ነው። አሁን ወያኔ ከተደራጀች በኋላ ወያኔ ካለች በኋላ ሲጨንቅና ሲጠብ በዚህ በጠበበ ሰዓት ይህንን ማድረግ በጣም በጣም ነውር ነው። ብታስቡበት ጥሩ ነው። በዚህ በኩል ያየሁት የጎንደር ልጆች በጣም ጥሩ ይዘዋል። እኔ ይሄንን ብልክ ደስ ይለኛል። የጎንደር ልጆች ይሄንን ተቃውሞታል እና ተቃውሞውም ድምጻቸውን ሲያሰሙ ሰምቻቸዋለሁ። እግዚአብሔር በሚያውቀው ድምጻቸውን ሲያሰሙ ሰምቻቸዋለሁ። ሌሎች የሚናገሩ ክርክሮቹ በጣም ጠንክሯል፣ በርትቷል። መወያየት መጀመሩ ራሱ በጣም ቀላል ነገር አድርጋችሁ አትመልከቱት። መወያየት መጀመሩ በራሱ እንደ ቀላል ነገር እንድትቆጥሩ ስለማልፈልግ ነው። በአንድ በኩል ይሄ የስርዓቱ ተላላኪዎች፣ በሌላ በኩል ደግሞ ሌሎቹ በመሆን በዚህ ጉዳይ ላይ የተነጋገሩ ነው። ላመጣላችሁ አሁን አቤ ማለት እንግዳ አስተናጋጅ እንግዲህ የባህር ዳር ልጆች አስታውሱኝ፣ ይህን ልጅ የማታውቁ አርቲስቶች፣ ዘማሪያን እነ ዘማሪ ሉል ሰገድ እነ መምህር ጳውሎስ መልካ ስላሴ፣ ሌሎቻችሁም ባህር ዳር ሄዳችሁ ይህን ልጅ አስታውሱ። ወልቃይት ብረሳሽ ቀኜ ትርሳኝ ብሎ በአጋዚ ጥይት ባህር ዳር አደባባይ ላይ በጥይት የሞቱ ናቸው። እነ አያሌው መንበር እነ ሌሎቹ አይደሉም ይህንን ሲያደርጉ የነበሩት። ይሄ ሲያደርጉ የነበሩት ማን ነው? እነዚህን ስቦ ያመጣው? እስቲ እንመልከት። ቴክኒሻን ልኬልሃል፣ አዘጋጅልኝ ይህንን የመጀመሪያውን ፎቶ፣ ከዛ ጽሁፉን አዘጋጅልኝ። በሰፊው መጣበታለሁ። ቪዲዮዎቹንም የጎንደር ልጆች እያሳዩ ያሉትን ነገር ቆራርጣ አዘጋጅልኝ። እንግዲህ አሁን እያደረጉ ያሉትን ማለት ነው ጎጃም ጨዋታ እንዲጮህ እያደረጉ ነው። የአብኑ ሰውዬ የሚለውን አንብበን እንምጣ። የአብኑ ሰውዬ የሚለውን አንብበን እንምጣ። የአማራ ህዝብ ለአማራ ህዝብ ሲባል መከፈል ያለበትን የትኛውንም አይነት ዋጋ ለመክፈል ዝግጁ ነን። ፖለቲካችን የሀሳብ ጥፋቶች በስክነ መነጋገር አለበት ምናምን የሚለው ተወ አትለጥፈው። እሱን ሳይሆን ራሱ ዳምጠው ተሰማ ደነቀ የጻፈውን ብታመጣልኝ። በጌ ምድር ጎንደር ቢሆን ምን አለበት የሚል ነገር አለው። በጌ ምድር ራሱን የቻለ ክልል ቢሆን ምን አለበት የሚል ይዘት ነበረው። ይሄኛውን አይደለም። እንግዲህ እኔ ለሳምንት ስላዘጋጀሁት ነው እንትን ያለው። እሺ ለማንኛውም የተያዘው ይሄ ነው። አሁን የጎንደርና የጎጃም መከፋፈል የሚለውን ጡዘት መሬት ላይ ለውጥ ያመጣል ሳይሆን እቺ አንደኛዋ ካርዳቸው ናት። እቺ ካርዷን ደግሞ ህዝቡ ተባብሮ ማፍረስ አለበት። በዚህ ጉዳይ ዘመቻ የተከፈተባቸው በተለይ አራቱም ሆኖ በደረጃ ስናወጣ አንደኛ የጎንደሩ ሳሚ ባለድል፣ ሁለተኛ የጎጃሙ
ኢንጂነር ዝናቡ፣ ሶስተኛ የወሎ ድርሳን ብርሃኔ። እነዚህ ሶስቱ ላይ ዘመቻ ተከፍቷል። የድርሳን አሁን ወሎ በጥሩ ሁኔታ ላይ ስላለ ችግርም ቢኖር ምንም ቢኖር ያንን የሚፈታበት አቅም ላይ ከኋላ መጥቶ ተሰባስቦ ባለሙያዎች እውቀት ያላቸው ስለገቡበት ከነ ችግርም ከነ ስህተትም በጥሩ መስመር ላይ ካሉት አንዱ። ስለዚህ ምንም አሁን ድርሳን ብርሃኔ ላይ አፍህ ልትል ትችላለህ፣ ግን ምንም መፍጠር አትችልም። በቃ ከወንድሞቹ ጋር ተቀላቅሏል። ምርጥ ስራ እየሰራ ነው። በቅርቡ ደግሞ መጠበቅ ነው ሌላ ነገር ተማለ። ሁለተኛ የተዘመተበት ማን ነው? የአማራ ፋኖ በጎጃሙ በሁለተኛ ደረጃ የተዘመተበት የአማራ ፋኖ በጎጃሙ ኢንጂነር ዝናቡ። ይህ ተገንጣይ ራሱ ጎጃም ውስጥ ያለው ተገንጣይ ቡድን ያስተማራቸው አፈቀላጤ ጸረ ጎጃም ጸረ አማራ ኃይሎች የሸንጎና የቅባቴው ቡድን በአጠቃላይ የዘመተበት ማለት የዘመተበት። ነገር ግን ዝናቡን ከበው የያዘው የጎጃም ህዝብና የጎጃም አማራ ዝናቡን አቅፎ ደግፎ ስለያዘ አልቻለም። ሌሎቹ ሳይቀር እነ የብልጽግናዎቹ በእናቲ ፔጅ ላይ እንግዲህ ናቲ አንደግሞ የሚጽፉት ሌሎች ናቸው። የኦሮሞማ ፔጆቹን ላሳይቀር በቃ ስድብ በስድብ የህልውና ጉዳይ የህልውና ትግል ይቆም ይመስል ወረዱባቸው። እነሱ ግን ሙያ በልብ ብለው ወታደሮች ስለሆኑ ስራቸው ላይ ናቸው። በአንደኝነት ደግሞ የተዘመተበት በአሁኑ ሰዓት በአማራ ፋኖ ትግል ውስጥ የአማራ ፋኖ ወታደራዊ ቁመና እንዲኖር ወታደራዊ ዲሲፕሊን እንዲኖረው ታጋዩ እንዲጠረነፍ አድርጎ መሰረታዊ የውትድርና ልምምድ፣ የአካል ብቃት፣ የህሊና ዝግጅት፣ የአእምሮ ዝግጅት እንዲያደርጉ አድርጎ እየሰራ ያለው የጎንደሩ የአማራ ፋኖ አንድነት በጎንደር የአርበኛ ሀብቴ ወልዴ የሚመራው የጎንደር ፋኖ አንድነት እዙን እሱን የሚመራውን ያ ወታደራዊ ክፍል የሚመራውን ነው። እሱን ነው በቃ አሁን የዘመቱበት። እሱን ነው እንግደለው የሚሉት፣ እሱን ነው እናጥፋው የሚሉት። የቲክቶክ ውይይታቸው በሙሉ አድዋ ክፍለ ጦር ብሎ የመሰረተው ትግሬ ስለሆነ ነው። ትግሬ ነው እሱ ራሱ። ወያኔ ናት በዚህ መልኩ የምታደራጀው። በሱዳን በኩል ከማንትሴ ጋር ይገናኛል፣ በሰሜን በኩል እንደዚህ ይገናኛል፣ በምዕራብ በኩል ይገናኛል ምትሴ በማለት እሪ ብለው ያሉት እሱ ላይ ነው። እሱ መጥፋት አለበት፣ እሱ መሞት አለበት፣ እሱ መገደል፣ እሱ መወገድ አለበት ብለው የዘመቱት ሳሚ ላይ ነው። ሳሚ ባለድል ማለት ንግግራቸውን አይታችኋል፣ ወኔያቸውን አይታችኋል፣ ቃላቸውን አይታችኋል። ደግሞ ፖለቲካው ገብቷቸዋል፣ ሴራው ገብቷቸዋል። ስጋዊው ብቻ ሳይሆን መንፈሳዊው አካሄድ ገብቷቸዋል። እዚህ ላይ ነው እንግዲህ ይሄ ጸረ አማራ ቡድን አፍቃሪ ብአዴን ከመሬት ተነስቶ እነዚህ ልጆች ላይ የዘመተው ማለት እነ ሻለቃ ዝናቡ ላይ እነማ ላይ የዘመተው። ግን አሁን ልጆቻቸውን ሌሎቹም አያስነኩም፣ የሚያስነካም የለም። ነገር ግን ማን ነው የተቀበለው? እነሱን የተቀበለ ማን ነው? እስኪ ተመልከቱ። ኮሎኔሉ አሸብሽቦ የተቀበለው የትግሬዎቹን አዋጊ ጀነራሎች ኮሎኔሎች አይደል? መቀሌ የነበሩትን አዲስ አበባ የቀረቡት ሱዳን የነበሩትን ለንግግር ነው ብሎ ይዞ ያስመጣው እሱ አይደል? እኔ ተከዜ ዘብ አለኝ፣ ወልቃይት በልጆቿ ደም ትቀበራለች፣ አይደለም ወያኔ ምናምን ብትመጣ ትቀምሳለች ምናምን እያለ ሲፎክር የነበረው ፋኖን ሽፍታ፣ ፋኖን በዴሻ፣ ፋኖን ሌባ ሲል የከረመው እንደውም የነባዬ ልጆች ላይ እናቴ ልጆች ላይ የወልቃይት አስመላሽ ነን የሚሉ ጥይት እንዲተኩሱ ያደረገው ዛሬ ቀን ሲጨልም የአማራ ፋኖ አንድነቶችን ከወያኔና ከወያኔነት ጋር መክሰስ ትክክል አይደለም።
እነ ኮሎኔል ደመቀ ከኤርትራ ጋር ድንበር ተጋርተው መሳሪያ እያስገቡ መሳሪያ እያስወጡ ከኤርትራ በላይ ኤርትራ ሆነው ኖረው ያሉትን አሁን ፋኖ ከኤርትራ ጋር ይገናኝ እቃ ይቀበላል። ይሄ ማለት ትክክል አይደለም። ሲጀመር የአማራ ፋኖ አራቱም አደረጃጀቶች ሲያሻቸው ከሰይጣን ጋር፣ ሲያሻቸው ከዲያብሎስ ጋር፣ ሲያሻቸው ከመላእክት ጋር፣ ሲያሻቸው ከአረብ ጋር፣ ሲያሻቸው ከአውሮፓዊ ጋር፣ ሲያሻቸው ከሱማሌ ከሱዳን ጋር ለፖለቲካ ስራቸው ይመቸናል። የጎደለንን አግኝተን የጎደለንን እናገኛለን። ለምናራምደው ነገር ይሄን እናሳካበታለን ብለው ካሉ ከማንስ ጋር ቢገናኙ ምርጫው የነሱ እንጂ ለምንድን ነው ኦሮሞ የሚነስረው? ለምንድን ነው ሌላው የሚነስረው? አያገባው። ሀሳብ መስጠት መተቸት ጥሩ አይደለም። እንዲህ ነው ማለት መብት ነው። ነገር ግን ወሳኙ ባለቤቱ ራሳቸው፣ ጉድለታቸውን የሚያውቁ እነሱ ናቸው። አለቀ። ኦሮሞ ሲሰራው ትክክል፣ ትግሬ ሲሰራው ትክክል፣ አማራ ሲሰራው ስህተት የሚሆንበት ምክንያት የለም። ደመቀ ዘውዱ የጨፍጫፊውን የሳምሪ ቡድን እልል ብሎ አውሮፕላን ይዞ ሄዶ ተቀብሎ መውጫ መግቢያውን አሳይቶ ሰራዊቱን አስገምግሞ ሲያበቃ ትክክል እሱ። ዛሬ እነ ዘመነ እነማ የአማራ ፋኖ እንትና እነ ሀብቴ እነ ምሬ ከትግሬ ጋርና ከንትን መክሰስ ትክክል አይደለም። ይሄ ትክክል አይደለም። ደግሞ እንደውም የትግራይ ህዝብ፣ የኦሮሞ ህዝብ፣ የአማራ ህዝብ ከፖለቲካ ፓርቲዎቹ በላይ እርስ በርስ ተገናኝተው ተስማምተው ግንባር ፈጥረው ይሄን ሀገር እያደቀቀ ያለ ስርዓት ታግለው መጣል ከቻሉ መብታቸው መብራገብ። እዚህ ይሄ በፍጹም ትክክል ያልሆነ ሀሳብ ነው። የጎንደርና የጎጃም የፖለቲካ ጨዋታ በዚህ በኩል መቀጠል የለበትም ማለት ነው። እንግዲህ እንደምትመለከቱት የጨዋታዋ ከደብረ ብርሃን ዩኒቨርሲቲ ጀምራለች። ለሚስቱ ኮንቴነር መንግስት ስለሰጠው እና ያቺን የወልቃይት መሬት ሰሊጥ የለመደው ከጎንደሬ በላይ ጎንደሬ ልሁን የሚለው ዳምጠው እንዲህ የሚል የዳመጠ ቃል አምጥቷል። የዳመጠውን ቃል አብረን እንመለከታለን ማለት ነው። ተመልከቱ። ዳምጠው ተሰማ ደነቀ የሚባለው የአብን እንግዲህ አብን አንላላክም ያሉት እስር ቤት ዘብጥያ እና ጫካ ናቸው። የአብን ደግሞ ሌሎቹም በትግል ያሉ አሉ ጥያቄ በመጠየቅ ሌላው ደግሞ ስልጣኑን አግኝቶ ሚኒስትር ሆኖ ይኖራል። እንግዲህ እቺ አጀንዳ መታለች። የበጌ ምድር ክልል ጉዳይ መነሳቱ ስጋት ወይ ስድል፣ በጌ ምድር በክልል ሊደራጅ የሚለውን ሀሳብ እንዴት ታየዋለህ? አማራን አያዳክምም ወይ የሚሉ ጥያቄዎች ከብዙ ሰዎች ይደርሰኛል አለ። የጠየቀው የለም። ጥያቄውን የምመለከተው የለማ ሰላማዊ የኑሮ ምቹ የሆነ በጌ ምድር ጎጃም፣ ሐረር፣ ወለጋ፣ ሸዋ ወዘተ እንዲኖር ካለኝ ጉጉት አንጻር ነው። በዚህም እንግዲህ ቅኔ መሆኗ ነው። በዚህ መነጽር መሰረት በጌ ምድር የሚባል ክልል መፈጠሩ ጉዳት የለውም። እንዲያውም የተሻለ የፖለቲካ መረጋጋትና የኢኮኖሚ መነቃቃት ሊፈጥርለት ይችላል። አርማጭሆና ወልቃይት ለባህር ዳር ያለው የጂኦግራፊና የስነ ልቦና ርቀት ካሰብነው የበጌ ምድር ህዝብ በአቅራቢያው የሚገኝ ክልላዊ ማዕከል ያስፈልገዋል ልንል እንችላለን። አማራነትና የአማራ ክልል የሰማይና የምድር ያህል ልዩነት ስላላቸው አማራን ያዳክማል የሚል ምልከታ ውሃ የሚያነሳ አይደለም። በስጋትነት ሊወሰድ የሚችል ጉዳይ አይደለም። ዋናው ጉዳይ ለአስተዳደር የመመቻቸቱና የመልማት መብቱን ለማረጋገጡ የሚፈጥረው መደላድል። ስለዚህ የጎንደር ከሌላው አማራ ተለይቶ ራሱን የቻለ ክልል እንዲሆን እቺ ድሮም ጀምሮ ያስቀመጧት ጉዳይ ናት። ይህም በተመለከተ ግን በቲክቶክም ላይ
ሰዎች እያወሩ ነው ትክክል አይደለም የሚል ወሬም ሲያወሩ እንሰማቸዋለን። እና አያሌው መንበር ይሄን ሊቀሰቅሱ ተሰጥቷቸው ኃላፊነት ተሰጥቷቸው ይህንን የተሰጣቸውን ኃላፊነት ይዘው ወደ ቲክቶክ መጥተዋል። ግን እንስማው እስቲ ቲክቶኩን የመጀመሪያ 1 ደቂቃውን አያሌው የሚለውን እንስማው። አያሌው መቼም በጣም ታምረኛ ልጅ ሆኗል በሚገርም ሁኔታ። እስቲ እንስማው አያሌውን። እንጀራ ልጅ ተሰርቶብናል። ልጅና የእንጀራ ልጅ አማራ ክልል የጎንደር እስር ቤት ሆኗል ያለው አይደለም የሚል ሰው ካለ መጥቶ በማስረጃ መሞገት ነው። ማስረጃ ይዘን ነው የተወያየ ነው። ይሄ ምን ሆኖ ደመን የሚያፈለው? ለምን አትንተከተክም? ተከተክም ምን ታመጣለህ? የአማራ ህዝብ እኮ በአማራ ክልል ውስጥም ያለው ከአማራ ክልልም ውጭ ያለው አጫውተው አበበ ከበደ ለሰጣቸዋል። ለምሳሌ የጎንደር የጎጃምና የወሎ ባዲን አበበ ከበደ ለሰጣቸዋል። ለምሳሌ አሁን ይሄን ሐሳብ ይዞ የመጣው ከሌ ነው በልና በነገራችን ላይ አሁን እንዲመልስ እናደርገው። በነገራችን ላይ ከተመስገን ጋር የሚሰራው ከአብይ ጋር የሚሰራው ባዲንም እንደገና መሀል ሰፋሪው ባዲንም ከየትኛው ጋር እንደሚሰራ አይታወቅም። የሚፈልገው ራሱን አድሶ እንደገና አዲስ ክልል መምራት ነው የሚፈልገው። በነገራችን ላይ ሰላሳ አማራን ህዝብ ባሪያ ካደረገ ተናደነው ሐሳብ እየሰጠው ያለው ትክክል አይደለም። የሚያስማማ ነገር እንዲሆን ትክክል አይደለም። ወይ የወንድሞቻችን ትግል ደግፉ ወይም ውጡ ከትግል። ኦኬ አሁን አያሌው ብለህና እንደዛ ሲሆን ነው ጥሩ የሚሆነው። እኔ መች ስምክን ጠራው? አሁን እኮ ስሜን ጥራ ነው አልከኝ እኮ አሁን ነው ስትለኝ አያሌው አልከኝ። ገብቷል? እንደዛ ሲሆን ነው ጥሩ የሚሆነው። ችግር የለብኝም። በቃ እሺ አውራ አያሌው፣ ችግር የለም። አያሌውን የመጥቻለሁ። ቆይ አይ ነገሩ ተበላሽቷል። አያሌው ቆይ ነገር ተበላሽቷል። ጋይሶች አሁን እሱ ስምህን አልጠራም። እኔ አቤት ብለህ አማን እድል ስጠኝ፣ አማን እድል ስጠኝ። አንዴ ቆይ ባላያሌው ነው አቤት ብለህ መጣ። እንዴት ነው ይሄ ነገር አንተን ይመለከታል ማለት ነው? አቤት የጎንደር ጉዳይ ይመለከተኛል፣ ግን አቤት ብዬ አልመጣሁም። ማማኒ አቤት ብለህ መጣ። አንዴ እድል ስጡኝ፣ እድል ስጡኝ። ቆዩ በእናታችሁ ማይመች ቦታ ነው። 5 ደቂቃ ስጡኝ። የተሳሳተ ነገር ሲናገር ስለሰማሁት የተሳሳተ ነገር ሰጥቶ ኦዲየንስ አሳስበው አግባብ ስላልሆነ ነው የገባው። አስመራይ ዛሬ ከይቅርታ ጋር አዩ፣ ዛሬ ከይቅርታ ጋር አማንም ሶልም አማንም ዝም በሉ። አዩ ያውቃል የሚናገረው። ቆይ አንድ 2 ደቂቃ ስጠኝ። አዩ ይፍቀድልኝ። በቃ ከይቅርታ ጋር አልኩ እኮ አያሌው ሲል አልሰማሁም። አሁን በነገራችን ካልፈቀደልኝ ችግር የለውም። አያሌው መናገር ትፈልጋለህ ወይ? አስመራይ ለ2 ደቂቃ መናገር ትችላለህ። እኔ ችግር የለብኝም። ሁለተኛው ቁጥር 2 አላክልን። ቁጥር 2 አጫውተው። 2 እንስማው። ቀጥል። እንጀራ ልጅ ተሰርቶብናል። ልጅና የእንጀራ ልጅ አማራ ክልል የጎንደር እስር ቤት ሆኗል ያለው አይደለም የሚል ሰው ካለ መጥቶ በማስረጃ መሞገት ነው። ማስረጃ ይዘን ነው የተወያየ ነው። ይሄ ምን ሆኖ ደመን የሚያፈለው? ለምን አትንተከተክም? ተከተክም ምን ታመጣለህ? የአማራ ህዝብ እኮ በአማራ ክልል ውስጥም ያለው ከአማራ ክልልም ውጭ ያለው ይሄ እንግዲህ አሁን ጭቅጭቁን የፈጠረው ነው። ለምንድን ነው የተባለው እንደሆነ ለምን ተነሱ ነው። ጽሁፉን ቆርጠህ አውጣላቸው። እንግዲህ ይቀጥላሉ እነዚህ ነገሮች። አሁን የጎንደር ልጆች ስለገባቸው ደስ ይለኛል። የጎንደር ልጆች ስለገባቸው በቃ ፖለቲካው ጨዋታው ገብቷቸዋል። መሬት ላይ የሚሞተው ህዝብ፣ መሬት ላይ የሚያልቀው ህዝብ ትምህርት አጥቶ ከትምህርት ተገሎ በድንቁርና ካባ ተጠቅልሎ አማራ የሚባል ነገር ነፃ እንኳን ቢወጣ ሀገሩን የሚረከብ ህዝቡን የሚያሻግር ሰው አጥቶ ምሁሩ ዶክተሩ እየተገበት ያለውን ትቶ ከመሬት ተነሶ እንደዚህ ማለቱ
አሁን ለብአዴን ጥብቅና ቆሞ መነጋገሩ ትክክል አይደለም። እና እያሌው ከመደንገጣቸው የተነሳ ከመናደዳቸው የተነሳ በፊት እንደዚህ ስም አጥፍተው ስም ሸፍነው መልካቸውን ሸፍነው ያወሩ የነበረውን በፍጹም ብሎ ወደ አደባባይ መጡ። የነ ሔዋን ገዳይ፣ የነ ኪሩቤል ገዳይ፣ የነ አስቻለው ደሴ ገዳይ፣ የጎንደርን፣ የወሎን፣ የሸዋን፣ የአማራን ሊቃውንት፣ የጎጃምን ገዳይ ሰው እንዴት መጣ ብሎ በቴሌቪዥን ሁላ በቲክቶክ ነው የተገለጠው። ሰው የአይን አሩን ሳይገልጥ ሳይታጠብ እንደዚህ ጋር ያለውን እንትን ነገር ሳያጸዳ ከመሬት ተነስቶ መጥቶ እንደዚህ ይሆናል። ስለዚህ አስቀድሞ አማራ መንቃት አለበት። የብአዴን ቆንጆ ከጎጃም፣ የብአዴን ቆንጆ ከጎንደር፣ የብአዴን ቆንጆ ከሸዋ ከወሎ የለም። ብአዴን ለብአዴን ጥብቅና የሚቆም ጎጤ ስለሆነ ነው መንደሬ ስለሆነ ነው ማለት ትክክል አይደለም። ከጎጃምም ቢሆን ማለት ነው፣ ከወሎም ቢሆን ማለት ነው። ሸዋ ምን ይበል እስቲ? ያው አማራ ክልል የሚባለው ተፈጥሮ እኮ የአማራ ክልልን እንዲመሩ፣ እንዲያስተዳድሩ፣ እንዲናኙበት፣ እንዲደረጁበት የተደረገው የትኛው የሸዋ ሰው ነው የአማራ ክልልን የመራው? ጎንደርና ጎጃም አይደል እንዴ? የትኛው ወሎዬ ነው የመራው? አንድ ሁለት ሶስት ብሎ የሚጠቀስ አይደል እንዴ? ይሄ የጎጎ ጨዋታ መቅረት አለበት። ይህን ሊያጠፋ የሚችለው ደግሞ የአማራ አንድነት ነው። አንድነቱ ከመጣ እንደ አማራ መቆጠር ከተጀመረ ይሄ ይመጣል። ይሄንን ስርዓቱም እንዲፈጠር አይፈልግም። ንቃቃቶችን በመፍጠር በመፍጠር ማጥፋት ይፈልጋል። እነዛ ሰው እነቃለኝና እነማ ስንቱን ነው የገደሉት? ስንቱን ነው ያንተራ ባህር ዳር ውስጥ ሲያግቱ ያንን ሁላ ጎጃሜ ደም ሲያስጠፉት የነበሩት በጎንደሬነታቸው ነው እንዴ? አይደለም፣ ጸረ አማራ ስለሆኑ ዛሬ እነሱ ተነሱ ብሎ እንደዚህ ፊትን ሳይታጠቡ በእውነት አደባባይ መውጣት ትክክል አይደል? እንስማው እስቲ ስሙት። ልጁ ከምር ነው የተናደደው። ሁለቱ ለምን ተነሱ ብሎ ነው። ጎንደሮች ናቸው። ባህር ዳር ነው ያደገው፣ ግን በዚህ ልክ ጸረ ጎጃም መሆን ነውር ነው። ቀጥሉ እስቲ አሰማው። ያረጋ ስራ አረጋ በማን ነው አቅጣጫ የተሰጠው? በሶሻል ሚዲያ አክቲቪስቶች ከጎጃም ፋኖ ጋር ግንኙነት ባላቸው የሶሻል ሚዲያ አክቲቪስቶች፣ ነገ አበበ ከበደ ብዬ የምጠቅሳቸው ሰዎች፣ በቪዲዮ የምናገረው ማስረጃ ማቅረብ የምችልባቸው ሰዎች ስለሆኑ ክልሉ እየተመራ ያለው ባይ ዲፎልት በጎጃም ፋኖ ነው። ሰው ሌላኛው ፋኖ ለምንድን ነው ከብልጽግናው ፋኖ ጋር አብሮ የሚዋጋው? ለምንድን ነው? እኔ ማስረሻ ሰጤን በጣም ክብር አለኝ። ይሄ የተወሰነው ፋኖ የብልጽግና ፋኖ ነው ብሎ አንድ ቀን ተናግሮ ነበር። አይዶ ዳው ፋክት ነበር እሱ ንግግር። ያው ብዙዎቻችሁ መስማት አትፈልጉም እንጂ አሁን ብልጽግና ውስጥ የምናየው የሹምሽር በጎጃም ፋኖ አመራሮች በተሰጠ አቅጣጫና በብልጽግና አመራሮች ባለ ግንኙነት የተፈጸመ ነገር ነው። ሰው አንዳንዱ ፋኖ ከብልጽግና ጋር ሆኖ ብልጽግና ሊዋጋ ነው እንቅስቃሴ ሲያደርግ ምናየው። ከብልጽግና ጋር ሆኖ ብልጽግና ማለት ነው። ምን ዝም ብላችሁ ለምን ስልጣን እንደማትጋሩ ሁሉ አይገባኝም። ሰው ይሄ ነው ያለው። የስ አብርሃም በሾምሽብሩ ላይ መግለጫ ወጣ። መጀመሪያ ባይዘ መግለጫ ማውጣት እንዳይመስላችሁ የዛሬ 2 ወር አካባቢ ኮማንድ ፖስቱ በብልጽግና ውስጥ ያሉ አካላት ላይ ሰው እየታገተ ነው፣ ገንዘብ እየተቀማ ነው፣ አድራሻቸው እየጠፋ ነው አንዳንድ ሰዎች። ስለዚህ መዋቅር ያልጸዳም ብሎ እርምጃ ሊወስድ ፈለገ። የኮማንድ ፖስቱ በመከላከያ በክልሉ ጸጥታና ፖለቲካ ነው የሚመራው። ያኔም እነ የጎጃም ፋኖቹ መግለጫ ወጥተዋል። አትውሰዱ፣ እርምጃ አትውሰዱ የሚል አይ ቲንክ ያኔ ጽፌዋለሁ ካስታወሳል። እንዴት እንዲሉ ይሻሉ ብልጽግና በራሱ መዋቅር ውስጥ ያሉ አካላት ላይ እርምጃ ሊወስድ ሲል እንዴት የፋኖ አካል ሊያመው ይችላል የሚል ጥያቄ አንስቼ ነበር። ያንን በብልጽግና ውስጥ ያለውን የበሰበሰ መዋቅር በተወሰነ መልኩ እርምጃ እንዲወሰድበት ካደረጉት ሰዎች የተወሰነ እነዚህ ይኖርበታል። ኦፍ ኮርስ የጸጥታ ሰው ስለሆኑ ሴም ታይም እነዚህ ሰዎች ከስልጣን ሲነሱ መግለጫ ወጥተው ያካል ነው ደስ ብሎት ማለት ነው። እነዚህ ሰዎች ግን አነሷቸው ተብሎ እንግዲህ በፖለቲካ የተነገረን አረጋና ተመስገን ድረስ ሳህሉና
አብዱ ሁሴን ናቸው እና የከተማ ከንቲባው which ድርሻ የለውም ግን በውስጥ ታዋቂነት ማለት ነው ጎሹ እንዳለም ሰው ግማሹ ፋኖ ብልጽግና ነው ማለት ነው ኦፊሻሊ። ይሄ በሆነበት ሁኔታ ለማን ነው የምትታገሉት የሚል ጥያቄ ያስነሳል ነው። ሁለተኛው ከተነሱ በኋላ የተነሱበትን አግባብ ቅድም አስቀምጫለሁ። ከህግ ውጭ ተቋሙ ሳይገመገም ግለሰቦቹ ሳይገመገሙ በሌሉበት ነው ተቋሙ ሰዎቹ ከኃላፊነት ተነሱ። ሶስተኛው ነገር የገረመኝ ለመነሳታቸው ምክንያታቸው ምንድነው ብለው አይ ቲንክ ጠይቀዋል ሰዎቹ ወይም ለጠየቋቸው ሰዎች እናረጋ ምላሽ ሰጥተዋል። እናረጋን የጠየቁ እንግዲህ ለቅሶ መቀመጣውን ተነሳ። አዲስ የተሾመውም ያው ነው የነበረውም ያው ነው። ለዚህ ለቅሶ መቀመጥ ለዚህ ይዬ ማለት ይሄ ጥቅም የለው። እነ አያሌው መንበር ያደራጁት ጎጃምን ይበጠብጥ ዘንድ ቅድም ሲጠቅስ ማስረሻ ሰጤ ያለ ማስረሻ ሰጤ የፋኖ ሆነው ሊኖር ይችላሉ። የትኛውም ጋር ሊኖር ይችላል። ሁላችንም እየተናገርንባቸው ያሉ አሉ። በዚህ መጠን ግን ተነስቶ እነዚህ ሰዎች ስለወረዱ ያው መንግስትን እየገዘገዙ እያሉ እንትን ብሎ ወረዱ ብሎ እንደዚህ ሀዘን መቀመጥ እና ደግሞ ተደብቆ የከረመ መልክ ወደፊት ይዞ መጥቶ እንደዚህ እንትን ማለት ጥሩ አይደለም። ሰው ጥርስ ውስጥ ትገባለህ፣ ሰው አይን ውስጥ ትገባለህ እና ለአንተ ለአያሌውም ጥሩ አይደለም። እና ትላንትም አንድ የነሱ ሰው ደውሎልኝ ነበር፣ ያው ስሙን አልጠቅስም እና ደውሎልኝ ነበረ። በፍጹም ከወያኔ ጋር ከሚሰሩ ሰዎች ጋር አንሰራም እና እነዚህ አራቱም የፋኖ አደረጃጀቶች ወያኔ ናት የምትመራቸው የብልጽግናውን ነገር ነው የሚነግረኝ ማለት ነው። እና ያልኩትን ብዬዋለሁ፣ የነገርኩትን ነግሬዋለሁ። እነሱ ከኤርትራ ጋር ሲሰሩ፣ ከትግሬ ጋር ሲሰሩ፣ ከሱዳን ጋር ሲሰሩ ምናምን ችግር የለባቸውም። ሌላው ሰራለው ሳይል ሰራህ ብለው እንትን ማለት በጣም አዋራጅ ነገር ነው። የአማራ ጉዳይ እዚህ ደረጃ ደርሷል ማለት ነው። እንግዲህ እንዳልኳችሁ የጎንደርና የጎጃም ጨዋታ መጥቷል። ነገ ደግሞ ምን እንደሚመጣ እግዚአብሔር ይወቅ። ነገ ምን ይዘው እንደሚመጡ ምን ይዘው እንደሚከሰቱ እግዚአብሔር ይወቅ። ምን ይዘው እንደሚከሰቱ ይመጣል። ከአማራ ፋኖች የሚጠበቀው እየተከታተሉ ምን ማድረግ ነው? ማድረግ እየተከታተሉ ምን ማድረግ ነው? እንትን ማለት ማስቆም ያስፈልጋል። የአማራ ፋኖ ጋር ስህተት የለም። ስህተት በሽ ነው። ሰው ነው። የሰው ስብስብ ናቸው። የመላእክት ስብስብ አይደሉም። የመጡበት ሁኔታ አለ። ከትምህርት ቤት ነው የመጡት፣ ከመምህራንነት ነው የመጡት፣ ከንግድ ነው የመጡት፣ ከግብርና ነው የመጡት። ምንም የማያውቁ ሰዎች ናቸው የመጡበት። የህልውና ጉዳይ ስለሆነ ነው የመጡት። ቦዘኔም ሽፍታም ተቀላቅሎ ሊሆን ይችላል፣ ሌባ ተቀላቅሎ ሊሆን ይችላል። በዚሁም መጠን ደግሞ ስርዓቱን ብልጽግናም ቀላቅሏል፣ ወያኔም ቀላቅላለች፣ ሻዕቢያም ቀላቅሏል፣ ብአዴን ቀላቅሏል፣ ኢዜማ ቀላቅሏል፣ ግንቦቴ ቀላቅሏል፣ ሌሎችም ቀላቅለው ሊሆን ይችላል። ይሄንን ለማጥራት ጊዜ ይፈልጋል። ጊዜዎቹ ደግሞ ራሱ እንደ ወንፊት እያደረጉ እያንገዋለሉ እያወጡ እያበጠረ ይሄዳል ማለት ነው። እታች ያለው ሰራዊታው ጸሎት ያስጀምሩ አውቃለሁ። መሪዎቹ ምንድነው ሀሳባቸው ብለው ዝም ብለን በስብሰን ቅማል በልቶን ልናልቅ ነው ወይ? ማሸነፍ የምንችለውን ነገር ለምንድን ነው የጎተቱን ብለው እንትን ያሉ። በቀደም አሁን አንዶቹ ሂዱ ተባሉ፣ ሄዱ ሊያስለቅቁ። ከዛ በኋላ ቦታቸውን ያዙ ጀመሩ። ማነቃቀፍ ሲጀምሩና ሰራዊቱ የመከላከያ ሰራዊቱ ጥሎ ሲሄድ ከላይ ተደውሎ የራሱ የፋኖ አደረጃጀት በቃ አቁሙት። ይሄ ማለት አመራሮቹ ውስጥ በራሱ የራሱ የመንግስት አካል አለ ማለት ነው። እስከዚህ ድረስ መተቸት ይቻላል። ይሄን መቀልበስ የሚቻለው ደግሞ እታች ያሉት የፋኖ አመራሮች ጊዜ ሁኔታ አላመች ብሏቸው እንጂ በትምህርት ቢሉ በእውቀት ቢሉ የመጠቁ ከባዶ ተነስተው ሰራዊት አደራጅተው ያመጡ እነዚህ ከመንገድ መጥተው ወይ ፖሊስ የነበረ ወይ አድማ ብተና የነበረ ወይ ምናምን እለቱን መጥቶ የተሾመበት ቦታ ተሾሞባቸው ጠፍሮ ያዛቸዋል። እነዚህ ማሸነፍ ይችላል። የሙስና ጥያቄ ያነሱ ሰዎች አሉ። እዚህ ደንበጫ አካባቢ ያሉ
ምናምን ያሉ የሙስና ጥያቄ አንስተው የተላከ ብር ይሄን ያህል ሚሊዮን ብር ግምገማ ገምግመው መሪዎቹን እነዛ የተገመገሙት በሙሉ አስሯቸዋል አሉ። ሰማሁኝ። ከዛ ይመጣልኝ መረጃ የሚያሳየው ሰብስበው አስሯቸዋል። ባለፈው ደግሞ እኛ ወንድሞቻችን እየሞቱ ነው፣ ገበሬ አባታችን እየሞተ ነው፣ ማዶ እያየናቸው ለምንድነው ዝም የምንለው? የመጣው ሰራዊት ሀገሩን አያውቀው፣ ሜዳውን አያውቀው፣ ለምንድነው የማንዋጋው ብለው ከላይ መልስ ሲያጡ ሄደው ተዋግተው ከነሱ አንድ ሰው ሳይሞት ያን ሁሉ መሳሪያ ይዘው የመጡትን መሸለም ሲገባቸው እንዳለ ሰብስበው ሊያስሯቸው። ይሄ ደንበኛ መፍትሄ የሚፈልግ ነገር አለ። አውቃለሁ፣ ሁላችንም እናውቃለን። ብቻውን እኮ ሲሰለቸው ሄዶ ረፍርፎ ሞርታር ይዞ ሲመጣና ሄዳችሁ ሬሳችሁን ልቀሙ ብሎ ሲል ከሰራዊቱ ትዕዛዝ ውጭ ሄደ ይሄን ስላደረግክ ተብሎ የተቀጣ በሰራዊቱ ጩኸት ከመረሸን ሄዳናል፣ ከርሸና ሄዳናል። ጎጃም ምድር ውስጥ አለ። ደቡብ ጎንደር አሁን ሁለት ፋኖ እየተጋደለ መከላከያው ከዳር ቆሞ እያየ አይደል እንዴ? መከላከያው ከዳር ቆሞ ሁለቱ የፋኖ አደረጃጀቶች እኮ እየተጣለዙ ነው፣ እየተዋጉ። ይሄ የማን ሴራ ነው? ጦርነቱ እንዳያልቅ የሚፈልጉ ልጆቻቸውን የሚያስተዳድሩበት ቸውን የሚመሩበት ስጋ ቤት ከፍተው እግዚአብሔር ያሳያችሁ። በዛ በጦር ቀጠና ስጋ ቤት ከፍተው በተዘረፈ በሬ ቢራ እየተጫነላቸው እየሄደ ሸቀጥ እየተጫነላቸው እየሄደ ጦርነት መጣ ሲባል ክላሽ ይዘው ሄደው ተኮስ አድርገው መጥተው፣ ነገር ግን የፋኖ አዛዥ ሆነው የተቀመጡ አሉ። በስም የሚነገር የእርሻ ልማትን ቦታ ከባለ ሀብቶች ጋር ከምናምን ጋር ተቀራምተው ከዛ የሚገኘው ገቢና ገንዘብ የቤተሰቦቻቸውን የዘራቸውን ህይወት እየለወጠ ስለሆነ በፍጹም የሚሉ አሉ። ምንድን ነው የቀረን የአማራ አንድነት ሲባል ቆይ ጥናት ይጠና፣ ቆይ እናጥናው፣ ቆይ ምናምን የሚሉ አሉ። ሸዋ ውስጥ አሁን የተፈጠረው ነገር፣ ሸዋ ውስጥ የተሰራው ሴራ ቀላል አይደለም። የአማራ ፋኖቹ አዛዦቹ አንድ ላይ ተሰባስበው ተነጋግረው መፍትሄ ያመጣሉ ሲባል አዛዦቹ ሰብስቦ የጎንደሩን፣ የጎጃሙን፣ የወሎውን፣ የሸዋውን አዛዦች ሰብስቦ የሚያናግረው ማን ነው? ሙሉጌታ አንበርብር። ሙሌ ኡጋንዳ ሆኖ እነዚህን አመቻችቶ ተነጋገሩ ይላቸዋል። ምንም ነገር ምን የሚታወቅ ነገር አሁን መሰረታዊ ለውጥ ያስፈልጋል። መሰረታዊ የሆነ ንግግር። የደከመው ይልቀቅ፣ ዞር ይበል፣ ያልቻለ ዞር ይበል። አይ ይሄው ነው ድርጅቱን የምሞተው የሚል ከሆነ ደግሞ ምንም ችግር የለውም። ፈቀቅ አትልም፣ ገንዘቡም ይጠፋል፣ እርዳታውም ይጠፋል። ያኔ ራስህ ታልቃለህ። ቀን እየገፋ በሄደ ቁጥር ማሸነፍ የምትችለውን ጦር ሳታሸንፍ ከስግብግብነት ከስልጣን ጥም የተነሳ ከሀብት ማከማቸት የተነሳ የአማራ ፋኖን ትግል ገደል ትከቱታላችሁ ማለት ነው።